የተለመደው ካፌ እንገናኝ ብሎኝ ወደዛ እየሄድኩ ነው። አየው የሆነ ያለው ነገር ይመስላል። እንዴ ቆይ አንዴ እደውልልሻለሁ። ሄሎ፣ የት ነህ? እዚህ እኮ የማየን ዕቃ እያደረስኩላት። አስጠበቅኩሽ እንዴ? እሺ ቶሎ ና። እሺ መጣሁ። 5 ደቂቃ ብቻ ስጪኝ። ትታያለህ ነው የምትመስለው። እንኳንም በጊዜ አወቅኩ። ወረቀቱን እንኳን አልፈረምክልኝም። በቃ የተለመደው ካፌ ነኝ። አምጣውና ፈርመዋለሁ። አቤት ፀሐይ፣ አስጠበቅኩሽ እንዴ? ምን ነው መኪና ትይዛል ነበር እንዴ? መኪናው ማብራራት አይጠበቅብህም። በቃ ማለት ስለማይመለከተኝ። አልገባኝም። መጀመሪያ እናትህን ከሸክም ገላግላት። እኔ ፊት እንዳለ ሰው ምናምን አክስ ለማድረግ አትሞክርሽ። ምን ነው በጊዜ ስላወቅኩብህ ደበረህ እንዴ? ለማንኛውም ሳይኖርህ አትመኝ፣ ምክንያቱም ስለማታገኝ። እንዴት ናችሁ? ደህና ናችሁ? ይሄው አለቃ አምጥቻለሁ፣ ፈርምልኝ። ደግሞ ሌላ ድራማ? እኔን ነው? አንተን አይደለም። ቆይ አንተ ሰውዬ ግን ይሄ ድራማ አይበቃህም? ድራማውን ፈጥረሽ እውነተኛ ማንነትሽን ያጋለጥሽው ራስሽ ነሽ። ማለት እማዬ ትክክለኛ እናቴ ሳይሆኑ ያሳደጉኝ የሰፈር እናቴ ናቸው። መኪና እያሳጠብኩኝ መንገድ ላይ ተሸክመው ሳያቸው እያገዝኳቸው ነበር። ለካ እናቴን የጣለልኝ ትክክለኛ ማንነትሽን ሊያጋልጥልኝ ነው። ኤቢ እንደዛ እኮ አይደለም። በቃ ሌላ ድርሰት ደርሰሽ ልትውኝብኝ እንዳይሆን። ድራማው ተፈጽሟል። ምን አይነት ቀሽም ሰው ነው?